የኤሌክትሪክ መኪና አይነቶች ስንት እንዳሉ ያውቃሉ? እርግጠኛ ነኝ አብዛኞቻችን የምናውቃቸው ሃይብሪዶቹንና በኤሌክትሪክ ብቻ የሚሰሩትን ተሽከርካሪዎች። ነገር ግን በዛሬው ፕሮግራማችን 6 ዋና ዋና የኤሌክትሪክ መኪና አይነቶችን ማለትም BEV፣ HEV፣ PHEV፣ MHEV፣ EREV እና FCEV የሚባሉትን የኤሌክትሪክ መኪና አይነቶች አብረን እናያለን። ይህንን ፕሮግራም እስከ መጨረሻው ድረስ ከተከታተሉ ስለ ኤሌክትሪክ መኪና አይነት ያሉትን ግንዛቤ በደንብ ያሰፋል። በዚያውም የእርሶን የኤሌክትሪክ መኪና አይነት ምርጫ ኮሜንት ሴክሽን ላይ ያስቀምጡ። ሰላም፣ ማርኮም መኪና አስመጪዎች ነኝ። እኔ መለሰ ጎሽሜ እባላለሁ። በባህር ዳር ዩኒቨርሲቲ በአውቶሞቲቭ ኢንጂነሪንግ የተመረቁ ሲሆን አሁን ላይ ደግሞ በማርኮም መኪና አስመጪ የቴክኒክ ክፍል ኃላፊ ሆኜ እየሰራሁ እገኛለሁ። በዛሬው ፕሮግራማችን በውስጣቸው ባለው መዋቅር ወይም ሌአውት በባትሪያቸው መጠንና ባትሪያቸውን ሪቻርጅ በሚያደርጉበት መንገድ የሚለያዩ 6 ዋና ዋና የኤሌክትሪክ መኪና አይነቶችን እንዴት እንደሚሰሩና ጥቅምና ጉዳታቸው ምን እንደሆነ አብረን እናያለን። አንደኛ፣ BEV ባትሪ ኤሌክትሪክ ቬሂክል፣ በኤሌክትሪክ ብቻ የሚሰራ ተሽከርካሪ። የባትሪ ትራክሽን ወይም ደግሞ የኤሌክትሪክ ባትሪ ያለውና የትራክሽን ሞተር ወይም ደግሞ ኤሌክትሪክ ሞተር በመጠቀም መንቀሳቀስ የሚችል ወይም ደግሞ መነዳት የሚችል ተሽከርካሪ ማለት ነው። ይህም የሚሰራው ፓወር ከኤሌክትሪክ ባትሪው ወይም ደግሞ ከትራክሽን ባትሪ ከምንለው ከዋናው ባትሪ ፓወር ይወስድና የኤሌክትሪክ ሞተሩን ያሽከረክርልናል። በዛ አማካኝነት መንቀሳቀስ የሚችል ወይም ደግሞ መነዳት የሚችል ተሽከርካሪ ማለት ነው። ይህም ምንም አይነት የነዳጅ ፍጆታ የማይጠቀምና ምንም አይነት የአየር ብክለት ካርቦን ዳይኦክሳይድም ሆነ ሌሎች የአየር ብክለቶችን የማያስከትል የኤሌክትሪክ መኪና አይነት ነው። እንደነዚህ ያሉ በኤሌክትሪክ ብቻ የሚሰሩ ተሽከርካሪዎች ዋና ጠቀሜታቸው ምንም አይነት የካርቦን ዳይኦክሳይድ ልቀት ወይ ደግሞ የአየር ብክለት የላቸውም። እንዲሁም ቻርጅ ለማድረግ የምናወጣው ወጪ የነዳጅ መኪናችንን ሪፊውል ለማድረግ ወይ ደግሞ ነዳጅ ለመሙላት የምናወጣውን ወጪ ያህል ከፍተኛ ምናምን አይደሉም። በጣም ዝቅተኛ ኮስት ነው የሚጠይቁ ማለት ነው። ይህ ብቻ አይደለም፣ ለመጠገን ወይም ደግሞ ለሜንቴናንስም ደግሞ የኤሌክትሪክ መኪኖች ከሌሎች የነዳጅ መኪኖችም ሆነ ከሃይብሪዶቹ በጣም ቀላልና ኢዚ ነው የሚሆኑት ማለት ነው። በኤሌክትሪክ ብቻ የሚሰሩ መኪኖች ለምሳሌ ልክ BYD የሚያመርታቸው BYD ሴጉል፣ የዋናፕ፣ ሶንግ ፕላስ የምንላቸውና እንዲሁም ቻንጋን ኢስታር ላይክ እንደነዚህ ያሉ መኪኖች፣ ቼሪ አይካር መኪኖች በኤሌክትሪክ ብቻ የሚሰሩ ተሽከርካሪዎች ናቸው። ሁለተኛ HEV ወይም ደግሞ ፉል ሃይብሪድ ኤሌክትሪክ ቬሂክል ያልነው በዋናነት በነዳጅ የሚጠቀም ይሆንና ፓወርን የሚያገኘው በነዳጅ ከሚሰራው ሞተር ይሆንና እንደ ረዳት ወይም ደግሞ እንደ ድጋፍ ሰጪ ሆኖ ደግሞ አነስተኛ የኤሌክትሪክ ባትሪ ያለው ይሆናል። ተሽከርካሪው በዋናነት ፍጥነት በዝቅተኛ ፍጥነት ላይና ትራፊክ ጃም በበዛበት ቦታ ላይ የምንጠቀመው የኤሌክትሪክ ፓወሩን ወይም ደግሞ ከኤሌክትሪክ ባትሪ የሚወስደውን ፓወር ይጠቀማል። እንዲሁም ከፍተኛ ክብደትና ዳገት ላይ በሚወጣበት ጊዜ ከፍተኛ ክብደት ጭኖ በሚንቀሳቀስበት ጊዜና ሃይዌይ ላይ ወይም ደግሞ በጣም በፍጥነት ወይም ደግሞ በስፒድ በምንነዳበት ጊዜ ደግሞ ራሱን አውቶማቲካሊ የነዳጁን ፓወር እየወሰደ የሚጠቀም ሲስተም የተገጠመለት የኤሌክትሪክ መኪና ማለት ነው። ባትሪውን ደግሞ ቻርጅ የሚያደርገው ሪጀነሬቲቭ ብሬኪንግ ሲስተም ወይም ደግሞ ብሬክ በምንይዝበት ሰዓትና ከነዳጁ በሚያገኘው የኦልተርኔተር ወይም ደግሞ ጀነሬተሩን በመጠቀም ሪቻርጅ ያደርጋል ማለት ነው ትንሿን ባትሪ። እነዚህ የኤሌክትሪክ ተሽከርካሪ አይነቶች ምንም አይነት የቻርጂንግ ኢንፍራስትራክቸር ወይም ደግሞ ቻርጅ ለማድረግ የሚያስፈልግ ኢንፍራስትራክቸር አያስፈልጋቸውም። በተጨማሪ ደግሞ ፊውል ኮንሰምፕሽናቸው በጣም ዝቅተኛ ነው የሚሆነው። ምክንያቱም በቀስታ ወይም ደግሞ ፍጥነት በሌለን ሰዓት ላይ የኤሌክትሪክ ፓወሩን ስለሚጠቀም የነዳጅ ኮንሰምፕሽናችንን ይቀንሱልናል ማለት ነው። ይሁን እንጂ የኤሌክትሪክ ፓወሩን ብቻ በመጠቀም ምንም አይነት ኪሎ ሜትር ማንቀሳቀስ አንችልም። በነዳጅ ላይ ጥገኛ ናቸው ማለት ነው። በሃይብሪድ የሚሰሩ ተሽከርካሪዎች ወይም ደግሞ HEV ያልናቸው ለምሳሌ እንደ ቶዮታ RAV4፣ ቶዮታ ክሮስ፣ ኮሮላ ክሮስ የምንላቸው እንዲሁም ሌክሰስ RX የሚባሉት የተሽከርካሪዎች በሃይብሪድ ኤሌክትሪክ ቬሂክል ስር የሚመደቡ ናቸው። ዛሬው ፕሮግራማችን ሁለቱን የኤሌክትሪክ መኪና አይነቶች ማለትም BEV እና HEV የሚባሉትን ያየን ሲሆን በሚቀጥለው ፕሮግራማችን ደግሞ ሶስተኛ PHEV ወይም ደግሞ ፕለግ-ኢን ሃይብሪድ ያልናቸው፣ አራተኛው MHEV ያልነው ወይም ደግሞ ማይልድ ሃይብሪድ
የኤሌክትሪክ መኪና አይነት። የዛሬው ፕሮግራማችን ይሄንን ይመስል ነበረ። እንደነዚህ ያሉ ስለ ኤሌክትሪክ መኪና መረጃዎች እንዲደርሷችሁ ማርኮ ካር ኢምፖርተር የሚለውን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ማርኮኖች ነን። ነገም አብረን እንሰራለን።